ዳኑዬ እንዴት ዋልሽ? በእናትሽ ባልሽ ላኪልኝ እስኪ የሻወር ቤቱ ቧንቧ ተበላሽቶብኝ እንዲያስተካክልልኝ ፈልጌ ነው። የለም እኮ ስራ ነው ያለው አልገባም። በእውነት የኔ ፍቅር መጥቻለሁ። አስደንጋጭ ህግ ለአከራዮች ወጥቷል። አከራዮች በደንብ አዳምጡ። በማንኛውም ሰዓት ለተከራይ ዋጋ መጨመር ሆነ በሚፈት ሳምቡሳ ማን ነው? ሙሳ የሚባል ጓደኛችን ታሞ እንጠይቀው እኮ ልለው ብዬ ነው። ሙሳ ታመመ። ሾርባ ነገር እንኳን ይዘን ቤዝዬ ደህና ነሽ? ሰላም ያገሬ ልጆች እንዴት ናችሁልኝ? ዛሬም እንደተለመደው እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ ላይክ ማድረግ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆን ነው። ወደ ቪዲዮ አፍተር ሰዓት ደርሶ ጀለስ ቤት ሲሄድ ወኩሉ ደንደንደነሊ ወቱብሉ ታታታበሊ ታታቢ ታታታታ ወይ ልጅ አንተ ነህ እንዴ? ማዘርዬ እንደና አለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። ደህና ነህ? ደህና ነኝ። ረመዳን ይዟናል። ኤምቢሲ ዋን ኤምቢሲ ቱ ኤምቢሲ ስሪ ኤምቢሲ ፎር ኤምቢሲ አክሽን ኤምቢሲ ቦሊውድ አራራራራ ማሻአላህ አረብኛም ለምደሃል። ምን ታረጋለሽ ማዘርዬ? አይ ጥሩ ነው። እና ምን እግር ጣለክ? ቴምር ማን ነው? አንዋር የለም እንዴ ዛሬ? ወይ አንዋር አሁን መስጊድ ደርሼ ልምጣ ብሎ ወጣ። ምን ነው ፈልገኸው ነው? ሳምቡሳ ማን ነው? ሙሳ የሚባል ጓደኛችን ታሞ እንጠይቀው እኮ ልለው ብዬ ነው። ሙሳ ታመመ። ሾርባ ነገር እንኳን ይዘን ሄደን እንሂድ እንጠይቀው እኮ ልለው ብዬ ነው የመጣሁት። አኡዙ ቢላህ አንተ ሙሸት ጀመርክ። ደህና ልጅ አልነበርክ? ኧረ አልዋሽም ማዘርዬ። እና ታዲያ ሙሳ እኮ አሁን ከአንዋር ጋር ወደ መስጂድ ሄደዋል። አዎ መስጂድ ሄደዋል። ይኸውልህ አንተ ውሸት ጥሩ አይደለም። እሺ ውሸት ሐራም ነው። ከኛ ጋር አብረህ ማፍጠር ከፈለክ ሾርባ መጠጣት ፈልገህ ከሆነ ገብተህ ከኛ ጋር አፍጠር። ድጋሜ ግን እንዳትዋሽ፣ ውሸት ሐራም ነው። እሺ በላሁን ወይኔ ወርደት ገባ በቃ አስደንጋጭ ህግ ለአከራዮች ወጥቷል። አከራዮች በደንብ አዳምጡ። በማንኛውም ሰዓት ለተከራይ ዋጋ መጨመር ሆነ በምትፈልጉ ሰዓት ማለት ነው ተከራይም ቤት ልቀቅ ማለት እንደማይቻል በአዲሱ መመሪያም ተገልጿል። በአዲሱ መመሪያ ቤት ክራይ ቁጥጥርና አስተዳደር አዋጅ እንደገለጸው ከሆነ የአከራይና ተከራይ እሄዳለሁ 9 ሞት መጣ ቢሉት አንዱን ግባ በለው አሉ። ገርሽ እኔማ የፊት አውራሪ ልጅ ለማንም ጉንፋን አልበረከከም። ሰላም ነኝ። ስልኬ ባትሪ ዘግቷል። በቃ አንቺ እንዴ ምንድነው? አንተ እንደዚህ አይነት ሙድ ጀመራችሁ እንዴ? ምንድነው? ስልኬ ዘግቶ ምናምን ብለህ የእሷን ቁጥር ልትቀበል ነው እንዴ? ዞር በል። ስልኬ ዘግቶ ነው ወንድም፣ እኔ መደወል ፈልጌያለሁ። እባክህ ዝም በል። ለፍቅረኛዬ ምናምን ብለህ ሙድ ትይዛለህ እንዴ? አንተ ያንተ ቁጥር ሊቀበል ዘግቷል። ስልኬ ዘግቷል። የምሬን ነው። እንኪው በእኔ ደውል። አቤት ባል። አቤት አሁን ያንተ ቁጥር ሊቀበል እኮ ምን አይነት 2393 ውሽማይ አንተ ይሄን ቁጥር ነው ተናገር እንጂ ምን ይዘጋል? የማን ቁጥር ነው እያለች እኮ ነው። አንተ ነው አትነዋስ። ይሄ ምንድን ነው የሚለው? ውሽማይ አይደለም። በቃ ባንተስ ደግሞ የኔ ፍቅር ስልክክ ላይ ጡት መጃና ፓንት ያደረገች ሴት ምን ሰራለች? ልደትሽ ደርሶ የለ ላንቺ እኮ ልደት ልገዛልሽ ብዬ እዛ ሻጯ ነች የላከችልኝ። በፎቶ እየመረጥኩልሽ ነበር። ለዛ እየለበሰች እያስመረጠች እንዴ። እና በድጋሚ ለምንድን ነው ራቁቷን የላከችልህ? አይ ሸጣችሁ ማለት ነው። ትናንትና የት ነበር? ውይ ቤቢ ትናንትና ብታይ የሆነ ማደጎ ድርጅት ሄጄ በቃ ህፃናቶቹ እንዴት ስፍስፍ እንደሚያደርጉ አንዱንም አልተዋጠለትም። ግን እንደው ብናሳድገው ብዬ ተመኘሁ። በጣም እሱን ነው ወስደን የምናሳድገው። በቃ ቆብሻል። እዚህ አቀፊው ነው ያልኩት ምናምን ቆብሻል ለማስረዳት እንዳትሞክሪ። የሴትነት ጥበብሽን ተጠቅመሽ ወይኔ ወርደት መልሽልኛ። ምንድነው የሚለጉምሽ? ነገር እንጂ ምን ልትይ ነው? በእግዚአብሔር 2 3 በጣም ነው ሞድ። አይ እኛ እንደዚህ አንችልም በእውነት ይሄ ተጋነነ። በጣም ነው ሞድ። በቃ ኧረ ይመችሽ እንዴ! ወንዶች ግን እንዲህ ቶሎ ይሸወዳሉ፣ ይታለላሉ። እኔ አላውቅም። ሰላም አለቃ
ሰላም ነው። እንዴት ነህ? ፈቃድ አዲስ በጣም ጥሩ። አዎ እንግዲህ ምንድነው ደግሞ? ቆይ አዲስ የወጣ አመራር ነው። አዲስ የወጣ አመራር ነው። ሜትሩ ምንድነው? አየህ እንግዲህ ይሄ ከስራ ቦታ ላይ ከዚህ ትይዩ ፐርፐንዲኩላር ይሄ ወደዚህ 10 ሳንቲ ሰርቀ እየተጠቀምክ ነው። 10 ሳንቲ ወጥቷል። ይሄ ደግሞ ከስራ ብር መገበያ ሲስተም ተፈቀደልህ ቦታ ውጪ መስራት ማለት ነው። ቅጣታ አሁን ፕላስቲክ ወንበር ማውጣት እንደማይቻል ነው። ህጉ እኮ ነው። ይኸው ምን ያህል እንደወጣ በዚህ ትይዩ ተዛንፎ እኮ ይገፋል። ታዲያ ነው እንዳትወረድ ጭራሽ ደግሞ ፕሪም በፌስታል ቢያንስ በባዶ ድኳ አትጎዳብኛል። ፌስታል አገኘ። ሌላው ጥፋት አይደለም። ከዛ ፌስታል አገኘ። ቆንጆ ነው አይደል? በጣም ቆንጆ በቃ ግን እንትን አፕል ነው አሮፖሎ ዋን አፕል ሄደ ከብሳ ዶክተር አወቀ የሚያባት አፕል ስንት እንደሆነ አወቀ። 700 ብር ገዝቶ 700 ብር ቢሸጠውን አፕል ይስጠቅ እንጻፍልህ ለአፕል ብለህ አንተ አፕል አይፎን ብትይዝ እንዲላልተውና ደግሞ ሲያሳዝን ፈርም መጀመሪያም እኮ አፕል ብትሰጥ በቃ ሂድ በላው። ምንም ማድረግ አይቻልም። በላው የኔ ፍቅር ሜሪ እየደወለች። እሺ ላውድ ላድርግልኝ። እሺ ወይ ሜሪዬ ዳኑዬ እንዴት ዋልሽ? በእናትሽ ባልሽን ላኪልኝ እስኪ የሻወር ቤቱ ቧንቧ ተበላሽቶብኝ እንዲያስተካክልልኝ ፈልጌ ነው። የለም እኮ ስራ ነው ያለው አልገባም። በእውነት የኔ ፍቅር መጥቻለሁ። መጣ እንዴ? ወይ አጠብቂ ይሻል ነበር ከመጀመሩ ነው ደግሞ እኮ ብቻ እንዴት ይበላል? አሁን ከጓደኞቼ ጋር በልቼ ለመጣሁት ብላ ትገለኛለች። ወሬ ደግሞ በጣም ጠሉ የሆነ ሰበብ መፈለግ አለብኝ። የድሮ ፍቅረኛ ራሱ እንደዚህ ቆንጆ ቲማቲም ለብለም ትሰራ ነበር። አንሹ ምን ታላታለሽ? ሌላ መለለም ይነበር ብሏቸው ላይ ጠራይብናት ፊላ ስናልመው ስንፈልገው የነበረው ዕቃ ተገኝቷል። ምንድነው? ፈሳል ሶኪ ቀስበል እንጂ መቀመጥ ታወርደን ነው እንዴ? ህልማችንን እንደማሳካው ነገር ነበር አይደል? አሁን ሳይመጡብን ሚሽኑን እናካሄድ። ያስ እናንተ ይሄ ነገር ለካ በሁሉም ቤት ነው። ወይኔ በስመ አብ የሚገርም ነው። መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ ሞጋው። ያማችኋል። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ምንድን ነው አንተ እየሮጣችሁ የምትመጡት? ምንድን ነው ወጣት እየታፈሰ አሮጥም እንዴ? ስንት ዓመት ነው? ስንት ዓመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጣው አሮጥም የመጣ ይምጣ። ቁም እንዳታ ትበላሻል። ፈሪ ለእናቱ ያገለግላል። አንደኛ እንዴ ጉልት ጀመረ በደቂቃ